ኢትዮጵያውያን ቲክቶከሮችን በፊት ገጹ ላይ ይዞ የወጣው የዓለማችን ቁጥር 1 የዜና አውታር የሆነው ቢቢሲ ኒውስ በኢትዮጵያ ውስጥ ቲክቶከሮች እየታሰሩ እንደሆነና በርካታ ውዝግቦች እየተነሱ እንደሆነ በዜናው ላይ ይዞ ወጥቷል። በተለይም ደግሞ በጃኒና በአዶናይ ዙሪያ በርከት ያሉ ማብራሪያዎችን ይዞ የወጣው ቢቢሲ እንደሚታወቀው አዶናይ ከታሰረ በኋላ ኢትዮጵያ ውስጥ በርካታ ውዝግቦች ተነስተው እንደነበረ የሚታወስ ነው። የአዶናይ ወላጅ እናትም ለቢቢሲ ትግረኛ የሰጠችውን ቃለ ምልልስ መሰረት በማድረግ ነው ቢቢሲ ይህንን ዜና ይዞ የወጣው። በተለይም ደግሞ በአዶናይ ዙሪያ በርካታ ዝርዝር ሀሳቦችን ይዞ የወጣው ቢቢሲ ወግ አጥባቂዋ ሀገር ኢትዮጵያ ሲልም በዜናው ላይ ይዞ ወጥቷል። የፋሽን የስፖርት እንዲሁም ደግሞ አነቃቂ የሆኑ የሶሻል ሚዲያ ኢንፍሉዌንሰሮችን የኢትዮጵያ ፖሊስ ሰብስቦ እንዳሰረ ነው ቢቢሲ በዜናው ላይ ይዞ የወጣው። እንደሚታወቀው የአዶናይ መታሰር ተከትሎ ዲቻ ቦይስ እና ነጻነትን ጨምሮ የተለያዩ አዶናይ የሚያገዛቸው ሰዎች እንዲሁም ደግሞ ህጻናቶች እንግዲህ በለቅሶ እየተማጸኑ እንዲሁም ደግሞ አዶናይ እንዲፈታ ጥያቄ ማቅረባቸውንም ቢቢሲ በዜናው ላይ ይዞ ወጥቷል። እናንተ በዚህ ጉዳይ ላይ ምን ሀሳብ አላችሁ? ሀሳባችሁን ኮሜንት ላይ አጋሩኝ። በአዳዲስ መረጃዎች እመለሳለሁ። የፕላስ ምልክቷን ተጭናችሁ ቤተሰብ ሁኑ። መልካም ቀን።